ሰላም እንዴት ናችሁ? ውድና የተከበራችሁ ተመልካቾቼ እንደምን አላችሁ? ዛሬ እዛ ጋር ሁላችሁም ተሰብስበዋል ቡና ምናምን። ሰላም እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ትላንት አድካሚ ቀረጻ ነበረን። ስለዚህ ዛሬ ስራ መስራት አልቻልንም። ትንሽ ጉዳት ደርሶብናል እና ያው ግቢ ውስጥ ጨስጨስ እያረገችልን ነው አለምዬ። እኔ በመጀመሪያ ሱስ እያስያሽኝ ነው። የምን ሱስ ማለት ነው? ይሄ ግቢ ውስጥ እያጫጫሽ ቀን በቀን ማለት ነው ግቢዬን እንደወደው ቤቴን እንደወደው የሰው ቤት ቡናም ሆነ ምንም ነገር እንድጠላ እያረግሽኝ ነው። ምን ትያለሽ እንዴ? ከቤት በላይ እኮ የሚወደድ ነገር የለም እኮ። የባሰ ፍቅር እንዲይዘኝ እያረግሽ ነው። አረ በስመ አብ የበለጠ ፍቅር ያለሽ ከቤትሽማ እድለኛ ላይ ሀገሬ ሰው እና ቤተሰብ ዛሬ ሽምብራ ነው ቡና ቁርስ ማድረገው እኛ ጋር ማለት ነው። ሽምብራ ተለቅሞ እንደዚህ ቀቅለን ጨው ውሃ እናደርገዋለን፣ ከዛ እንቆለዋለን ማለት ነው። ታክታላ ቀንዘሽ ታውቂያለሽ? አዎ። ስንት ጊዜ ያፈላሽ? አዎ። ምን እንደምታደርጊው? ውሃ ጨው ከዛ ማንተክተክ። ኦኬ። ውሃና ጨው ነስንሼ ሽምብራውን ላይ እቀጥለዋለሁ። አዎ። ከዛ ውሃው እንዴት ነው ማረገው? ይመጣዋል። ኦኬ። ትንሽ ባቅም ነው ማረገው። ሲመጣው እዛው መቁላት ቢበስልም ችግር የለው። አረ እንዳይበስል ማለት ነው። አሁን ማድረግ ይቻላል። ኦኬ። መድፋት ማለት ነው። አንዴ በሸት በቆሎ፣ አንዴ በሽምብራ፣ አንዴ በባቄላ በቃ እኔ ምን ልበላችሁ በአይነት እያቀረበች ስራ መስራት አልቻለም። ወይኔ ወገቤ ይሻላል። እና ቤተሰብ ዛሬ ቆይታችን ይመስላል። ትናንትና ሁላችሁም ወገባቸው ወጌሻው ኑ ላሳያችሁ። ትናንት የተቀጠቀጥኩት የምሬን እምላችሁ ላሳያችሁ። እግዚአብሔር ሰውነቴ በትንሹ ነው መጥፋት ማሳየት ብቻ። ይሄ ባሳያችሁ ትደነግጣላችሁ፣ ግን ይሄን ባሳያችሁ ትደነግጣላችሁ፣ ግን እዚህ ጋር ብቻ ላሳያችሁ በትንሹ። እዩ ምን እንደሆንኩኝ፣ እዩ ምን እንደሆንኩኝ። ያ እንደዚህ በቃ ያው ሰንበር በሰንበር እንዳለ ተቋቁሬ ማለት ነው። ሰውነቴ መላ ብልዝልዝልዝ ብያለሁ። በጣም ነው ያመመኝ። ኢዴ ራሱ አልሰራም ብሎኛል። እና ቤተሰብ እንደዚህ ግሪነሪያ ያለው ቤት ይስጣችሁ፣ ፈታ በሉ። በቃ ሁሌ እዚህ ጋር ትታደሳለች። ግሪን ኤሪያው ስለምትወጂው ነው ማለት ነው። አዎ በጣም ነው የሚያምረው። እሱን የሚነሽጠሽ እንደዚህ ወይ አውርደው ቆንጆ ነው። ጥርሴ ላይ ብሬሽ ስላለ እና ቤተሰብኛ ጋር ክረምት ነው የምንቆላው። ያው እኛ ጋር ታውቃላችሁ ብዙ ጊዜ ሽምብራ በጣም ነው የሚመረተው። እኛ ጋር ሽምብራ ይመረታል በነገራችን ላይ። የት ነው እናንተ? ጎንደር የሽምብራና ስንዴ ብዙ ይመርታልና ሽምብራ በስንዴ ኦኬ። እርሻ ላይ ሽምብራ እንዘራለን። ሲጀመር በእኔ ምልሽ ይተከላል ወይስ ይዘራል? ይዘራል። እኛ የራሱን ይቻላል። አሁን ይሄን ሽምብራ እዛ ጋር ቆፍሬ በተክለው ይበቅላል? አዎ መተከል አይደለም ይዘራል ነው። ላወርዶ በቃ ነገር። ስለዚህ እንደልባችሁ ነው መሸመሽኑት ማለት ነው። እኛ ጋር በሸቱ ብትሉ በበጋ ብትሉ፣ በጋ ያው ብዙም አይደለንም አተር ባቄላ ስላለ፣ ክረምት ግን ሽምብራ ነው በብዛት የምንበላው። በቃ እኛ ጋር ይሄውስ ጎንደር እኔ የምለው ግን እኔ አሁን ጎንደር እኮ አለምዬ እንደው እኔ ብቻ አላውቅም፣ 2 ጊዜ ነው የሄድኩት ጎንደር እና እኔ ሁሉም ቤት ፎቅ ምናምን ነው እንደዚህ ዙሪያ ክብ ነው በዳገት የተከበበች ናት። እና የቱ ጋር ነው እርሻ ያለው? አረስ ጎንደር እኮ ሰፊ ሀገር ነው ታውቂያለሽ? አይ እኔ ሳያት ዙሪያው ክብ ሆና እንደዚህ ክብ ሆና ከዛ ያህል እንትን ያልኩት ነገር እርሻው የቱ ጋር ነው ያለው? ነው
ወይስ የጎንደር ገጠር? አይ አልገነባሽው ማለት ብዙም አልዞርሽም ነው። አንቺ ከተማ ውስጥ ነው የሄድሽው፣ እኛ ደግሞ ገጠር ውስጥ ነው ያለነው። ገጠር ውስጥ ደግሞ ጎንደር ገጠር አላት። አዎ በዛት እኮ ገጠር ነው ያለው። ገጠር አለው ትልቅ ገጠር አለ። ስለዚህ ጎንደር አይደለም ማለት ነው። የቱማ ጎንደር ከተማ ነው። ከተማ ውስጥ እንጂ ዙሪያ በዳገት የተከበበው። አዎ ገጠር ነው። ከዳገቱ ኋላ ነው ገጠር የሚብለው። እኔ ጎንደር 2 ሄጃለሁና ገጠር አላየሁበትም ማለት በቃ ከተማ ነው እንጂ ዙሪያ በዳገት እንደዚህ እንትን ያለ ነው። የቱ ጋር ነው ገጠር? የቱ ጋር ነው እርሻ ያለው? የቱ ጋር ነው? አትወድምስ እንደዚህ እየቆላች የሚቆነጥርባት ሰው? ደስ ይለኛል ስለ ሀገሯ ስተወራይ። እንዴ ከዚህ ቆንጥረሽ ነው እንዴ? አቋጠርኩም የወደቀውን ያነሱ። ኧረ እኔ ምንም አልደፋውም። ግዞ እስከምመጣ ድረስ አልቆይ ብለሽ ነው እንዴ? ይሄው እናቴ ከታዲሽ አራለም አሁን ፈርሽኝ በእናትሽ ተይ እንዴ ወፍሪልኝ ማሪ። ምን አንቺማ ወፍሪ ከዚህ በላይ ምን ወፍሪ ተነፋፊ ምን በይ በቃ ወፍር በይ አይደል? ምክንያቱም ከዛ መነሳት ያቅተኝ። አይ መነሳት እንኳን አያቅትሽ። ኧረ ብቻውን ያላችሁ ምግብ ደግሞ እኮ አያወፍርም እና ያውን ይሄ አያወፍርም እኮ እንብራው። እኔ ሁሉ ነገር ወደ አፌ የምከተው የሚያወፍረኝ እየመሰለኝ እየተሳቀቅኩኝ ነው። ኧረ ፏል ሲጀመር መብላት ላቁም ነው በቀን አንዴ ብቻ። እኔ እኮ ምንም ባትሰሪ እከሳ ነበረ። በቃ የምበላው አላገኝም እከሳለሁ። ስለምትሰሪ እኮ ነው በአይነት ነው። እኔ ደግሞ ካልሰራው ይደብረኛል። በቃ ለምንም ከሳሽ ሲልሽ ሰው ማለት ነው። በቃ እኔ ይደብረኛል። በቃ መስማት ሁሉ አልፈልግም። አንቺ ከሳሽ ሲል ሰው ማለት ነው። እሷ ፈልጋ ነው የምትከሳው አትያቸውም። ኧረ በቃ እኔ ማለት ነው እያስራባቻት ነው ምናምን በቃ የሚመስለኝ ማለት ነው። እኮ የዛኔ 2000 ብር ነበር፣ አሁን ደግሞ ጨመረ። መርሃባ እስከ ዛሬ በስቲም ነበር የምንጠጣው፣ አሁን ደግሞ በጀበና ሆኗል ማለት ነው። አስያጫጭሽልኝ ጣን የለንም አለምዬ። ጣኑን እዚህ ግቢ ውስጥ ቀን በቀን እያቦለልን ጨርሰናል። አለምዬ እጣን የጠንቋይ ነው እያሉ ነው ሰው ነው የሚለው። ኧረ እጣን የጠንቋይ አይደለም፣ ቤት ማማማቂያ ነው። እሺ ነው እንጠንቆለላቸው እንደዚህ አጫጭስላችሁና ከፍላችሁ ትሄዳላችሁ። ፈጣሪ ይቅር ይበለኝ። መስማሙን ለምን ስንት ብር የምትከፍሉ ይመስላችኋል? 30,000 ብር። ኧረ 30,000 ብር ነው አይነግዱበትም እንዴ? ለአንድ ጠንቋይ የሚከፈለው ብር ከዛ እጥፍ ነው የምታገኙት። በምን ይገኛል? ሳይፈግሙ ሳይሰሩ ሳይለፉ ያገኛሉ። ጠንቋይ እኮ ዝም ብሎ ብር ያስመጣል ይባላል አይደል? አያስመጣም፣ ውሸት ነው፣ ሳይኮሎጂ ነው። እንዴት እንደማያስመጣ ታውቂያለሽ? እሱ ብር የሚያስመጣ ከሆነ እዛ መጋረጃ እዛ ቆሻሻ ስር ላይ ምን ያደርጋል? ጽድት ያለ ቦታ አይኖርም እንዴ? ለራሱ ገንዘብ አያስመጣም? ለራሱ ለሰው የሚያስመጣ ከሆነ ሀብታም የሚያደርግ ከሆነ ለራሱ ለምን ሀብታም አይሆንም? ለምን እዛ ቆሻሻ ስር አሁን ቴሌቪዥን ላይ አይቻችኋል።
እንዲጫት ወጥፈው ቆሻሻ ቦታ እንዳለ ጥቂት ያለ ቦታ ቤታቸው ራሱ ሲያስጠላ። ስለዚህ ለምን እነሱ ሀብታም አይሆኑ? እኔ አላውቅም። ጠንቋይ ቤት ሄዶ የመጣ ሰው የታመመ ሰው ይድናል ይባላል። በሽተኛ የሆነ ሰው ይድናል፣ ድሃ የሆነ ሰው ሀብታም ይሆናል ነው የሚባለው። ከዛ ግን መጨረሻቸው ሀብታሙ በቃ ሀብታም የነበረው እንዲህ ድሃ ይሆናል ማለት ነው። ምክንያቱም ጊዜያዊ ነው ጠንቋይ ማለት ነው አይደል? ውሸት ነው፣ የራሱ ውሸት ነው። አሁን እንትን የተባለው የታመመም አይድንም። እሱ ፈጣሪ ነው። ፈጣሪና ዶክተር ብቻ ነው ሊያሽል የሚችለው። አለቀ። ሀብታም ላልሽው ደግሞ ሳይኮሎጂ ነው። ሰው ሳይሰራ ሀብታም አይሆንም። ካልተሰራ ብሩ ኬት ይመጣል? ወይ በንፋስ ኬት ይመጣል? ኬት ከሰማይ ከማንኪ ሰው ወጥቶ ለኔ ይሰጠኛል? ኬት ይመጣል? እኔ ካልፈገምኩኝ፣ ካልሰራውኝ፣ ካልባተትኩኝ ማን ቆጥሮ ይሰጠኛል? እንዴት ነው ሀብታም የሆነው? ሳይኮል እኮ ነው። ሰዎች እንደዚህ ይሆናል ብለው ስለሚያስቡ የሆኑ ይመስላቸዋል። እኔ አላውቅም። እኔ ጠንቋይ ሲባልም ሰምቼ አላውቅም። የጠንቋይ ወሬ ዛሬ ነው ቤታችን ውስጥ ራሱ የተነሳው። እዛው ባጃጅ ገደል ግባ። ጉራጅ ምንድን ነው የሚለው? ባጃቹ ነው የሚባለው። ጉዳ ጎንደሮ ጭራገኛ ሀገር ስምም አለበት ጎንደር። ጉዳ እኔ ላለው እንደ ጉዳ ማዘር ናት። እኔ የለመድኩት ከማዘሯ ነው። አብዬ ምን ትላለች መሰላችሁ? የምንደርስት አረ ጉዳችሁ እናንተስ ባጃችሁ በራሳችሁ አጃግቡ። ጉዳ እኔ አላየሁም። ደግሞ ወደኔ መጣችሁ። ትንሽ ቆይቶ ደግሞ ዱላ ነው የሆነ ነገር እንትን ብለን ቤት ውስጥ ርበሽ እንልና አቦ ትመስክር እንላለን። አቦ መስክሪ እንደዚህ ስንላል ባጃችሁ ግቡ። ጉዳችሁ ደግሞ ወደኔ መጣችሁ። አላየሁም። መስክሪ አትወድም እናቴ፣ መስክሪ አትወድም። ጉዳ እኔ ግን ጉራገኛ እየለመድኩ ነው ታውቃላችሁ። በጉራገኛ ማውራት በደንብ ነው የምችለው ማለት እችላለሁ። ትንሽ ጉራጌ ስትመጡ ለማንኛውም እናዋራቸዋለን፣ እንወዳቸዋለን።